ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ነቢዩ ሰለላሁ ዐለይሂ ወሰለም በሆዳችን እያወቅን እንዳንተኛ ከልክለውናል። በሆድ መተኛት ማለት ፊት ለፊት በሆድ በኩል መተኛት እያወቁ ክልክል ነው። ሳናቀው ግን በእንቅልፍ ልባችን በሆዳችን ብንተኛ አያስጠይቀንም። ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም ትኩስ ነገርን አትጠጡ አሉ። ሶስተኛ ወደምንጠጣበት ዕቃ ኡፍ ብለን እንዳንተነፍስ ታዘናል። ዕቃው ላይ አተንፍሱ። አራተኛ ከእንቅልፍ ልባችን እንደተነሳን ቀጥታ ባልዲ ውስጥ እጃችንን እንዳንከት ከልክለውናል። ምን እስክናደርግ ድረስ እጆቻችንን 3 ጊዜ ሙልጭ አድርገን ካጠብን በኋላ ነው ባልዲ ውስጥ እጃችንን መክተት ምንችለው። ስንጠጣ 3 ጊዜ ፉት 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 እያልን ከዛ በኋላ ነው ግጥም አድርገን እንድንጠጣ የታዘዝነው። ይሄ የእሳቸው ሱና ነው።